ሰላም ተናስተልን የተወደዳችሁና የተከበራችሁ ውድ የዩቲዩብ ተከታታዮች እንዴት ሰነበታችሁ እንዴት ተስከርማችኋል ክብራትና ክብራን ውድ ተመልካቾች እዚህ ቻናል ላይ እንግዲህ ከረጅም ቆይታ በኋላ ነው የተመለስኩኝ ሌላ ቻናል ነበር እንግዲህ እሱ ቻናል ላይ እየሰራው ነበር ከሰሞኑን እንግዲህ ዩቲዩብ ቻናል ምንም በማላቀው መንገድ ያኛውን ትልቁን ቻናል እንግዲህ ለሳምንት መፖስት አትችልም ብሎ ዘግቶብኛል እንግዲህ በዚህ ቻናል እንቀጥላለን መቆም የሚባል ነገር የለም ክብራትና ክብራን ውድ ተመልካቾች ለዚህ ቤት አዲስ ከሆኑ ደግሞ ሰብስክራይብ ያደርጋችሁ አበረታቱኝ ላይክም ቪዲዮ አድርጉ ሁላችሁም እንደምታውቁት ቀነኒ አዱኛ የምትባል እንግዲህ ሞዴሊስት ነች ቲክቶክ ላይ በደንብ ትታወቃለች የሷ አሟሟት እንግዲህ በጣም ውስብስብ ነበር ውስብስብነቱ ቀጥሏል አንዱዓለም ጎሳ እንግዲህ የኦሮምኛ ዘፈን አቀንቃኝ ነው ትናንትና እንግዲህ ፍርድ ቤት ቀርቦ ፍርድ ቤት የተባለው ነገር እጅግ በጣም ያሳዝናል ቪዲዮዎች አሉ ቪዲዮችን ያያየን በሱ ጉዳይ እንግዲህ አንዳንድ ሐሳቦችን እንለዋወጣለን ቀነኒ ራሷን ለማጥፋት ዲያሪ ጽፋ ነበር ብሎ የሆነች ወረቀት ከኪሷ ውስጥ ተገኘ ብሎ ይዞ መጥቶ ትክክል በቃ ወረቀቱ ከኪሷ ውስጥ ነው ተገኘው ራሷን አረግሊ ነጭ ውሸት ነው በጣም ውሸት ኢቭን ከዩኒቨርሲቲ ሷድሮ የጻፈችው በእጇ የጻፈችው አሳይመንት ነው ብላችሁ ብታመጡና ምንም በመንግስት የተሰራ ነው ይሄ ልጅ እንግዲህ ጎበዝ ነው ስለሷ በተደጋጋሚ ቲክቶክ አካባቢ ቪዲዮ ፍትህ እየጠየቀ እየሰራ ነው የተገኘ ካለ ላምን ይችላል ሁለቱን አመሳከረ ከተመሳሰለ ከዛውጭ ግን እናንተ በምትሰሩት ድራማ ህፃን የለም የሚሸወድ ሲቀጥል እስከ ዛሬ አንደኛ ቀጠሮ ላይ ያልተገኘ ሁለተኛ ቀጠሮ ላይ ያልተገኘ እንዴ ዛሬ ተገኘ ወረቀቱ የኔም ጥያቄ ነው ምን ልታረጉ ነው ከቤት ውስጥ ተገኘው ግርግዳ የተወደሰውንስ ምን ልታረጉ ነው ፊቷ የተበለዘውንስ እጇ የተሰበረውንስ እሱስ አልተጻፈም ዲያሪው ላይ ማለት ወይ አንዳንዴ እንደናንተው ደንቆሮ መስለን ነው የምንታያችሁ እኔ ግራ ነው የሚገባው ያሳዝናል በጣም በነገራችን ላይ ክብራን ተመልካቾች ማንንም ካለ ወንጀሉ እንዲቀጣ አልፈልግም ነገር ግን ማንንም ወንጀል ሰርቶ እንግዲህ ሸሽቶ የሆነ ባለስልጣን ስለሚያግዘው ወይም ደግሞ ታዋቂ ስለሆነ በዚህ መንገድ እንግዲህ ነፃ ተለቆ እንዲኖር መፍቀር የለብንም ይሄን ጉዳይ የተወሰኑ ሰዎች ብቻ ናቸው ቲክቶክ አካባቢ እንግዲህ እያንቀሳቀሱ ያሉት የምር ግን አባቷ በዛ ደረጃ ወጥቶ እናቷን መታ በጣም እያለቀሱ ለልጄ ፍትህ ጠይቁ እያሉ እንዴት ቆይ በምን መስፈርት ነው አንዳንድ ብዙ ተከታይ ያላቸው እንደገና ደግሞ ቀነኒ አጠገብ የነበሩ ጓደኞቿ ሰዎቹ በምን መስፈርት ነው ዝም ያሉት የሞቷ ጉዳይ መንስኤ ምንድነው ሊታወቅ ይገባል በትክክል ህግ መርምሮት ፈትሾት ትክክል ያመጣውን ነገር እንግዲህ ህዝቡ መቀበል አለበት ነገር ግን እንግዲህ እንደዚህ አይነት ድራማዎች እየተሰሩ ናቸው ምን ማለት ነው አንደኛ ቀጠሮ ላይ ያልነበረው ሁለተኛ ላይ ያልነበረው ዛሬ ላይ ከየት መጣ ይሄ ዲያሪው ላይ እንደምትሞት ገልጻለች ምናምን ይባሉ እንግዲህ ወሬዎች በዚህ ጉዳይ እንግዲህ ብዙዎቹ እየተነጋገሩበት ይገኛሉ እነሱ በሄድበት ኦኬ ራሷን ለመግደል ሞከረች አለ ኦኬ ስንት ጊዜ ያስቆጣለ ኦኬ የመጨረሻ ቀን ደግሞ መርዝ ልጠጣ ስትል ያስኩትና ወደ ሌላ ቦታ ሲገባ እሷ ዘላ ወደቀች አንተ ራሷን አንድ ሰው ራሱን የሚገል ሰው ራሱን የሚገል የሞከረ ሰው ብቻው ትተቴራለ እሱ ልኮ ነው ማለት it doesn't make sense በሁለት በእነሱ በሄዱበት መንገድ ብንሄድ እስቲ በእነሱ በሄዱበት መንገድ እንሞክራቸው እስቲ ኦኬ ልጅቷ ራሷን ልገል ብዙ ጊዜ ዳይሪ ጽፋ እስከ ዳይሪ አሁን ነው ዳይሪ ጽፋ በዳይሪ ላይ ደግሞ ዳይሪ ብቻ ሳይሆን እሱም ያውቃል ስንት ጊዜ እኔ አሁን ድራማ ነው girlfriend ራሷን ለመግደል ስንት ጊዜ ከሞከረች I don't want to be with her thank you ለምን በኋላ ሰበብ ብትሆን እኔ ስለምጠየቅ exactly so እንደዚህ አንዴ አተምት ብታረግ automatically ያንን relationship black ነው ማረጉ ለምን because tomorrow ብትገደል እኔ ስለምጠየቅ እኔ I'm a public figure ስለሆንኩኝ so I have to be careful the word you can't deal with a suicidal ማለት እብድ ማለት ነው እብድ someone that who will commit a suicide you don't want to be around them you want to call the police የሷ አባት አለ ለምን አልደወለም አንድ ጥያቄ ይሄ ሁላ ካወቀ
ሁለተኛ ፖሊስ አለ፣ ሶስተኛ ሆስፒታል አለ፣ አራተኛ ዘር አለ፣ አምስተኛ ሀገር አለ። ይሄ ሁላ why now? The question is why? ስለዚህ እና ደግሞ ዳይሪው ደግሞ ቢገኝ how lawyer ለምን ይዟል እስካሁን ድረስ? That's evidence. That's a murder charge. That's right there. That means they are fabricating evidence. እንዲያውም ኤክስትራ ቻርጅ መደረግ አለባቸው because not only murder charge መግደሉ ብቻ ሳይሆን even hiding ራሱ ከአፍተር ፋክት is access to murder ራሱ even lawyer ራሱ መጠየቅ አለበት not submitting the evidence himself evidence submit አለማድረጉ ራሱ ክቡራን ተመልካቾች እንግዲህ ወንድማችን ያነሳው ሀሳብ ትክክለኛ ሀሳብ ነው። በጣም ጎበዝ ልጅ ነው። ቲክቶክ አካባቢ እንግዲህ ከጥቂቶቹ ዮኒ ማኛ አለ፣ ይሄኛው ልጅም አለ። ለዚህ ምስኪን ልጅ እንግዲህ እጅግ በጣም ድምጽ እየሆኑ ናቸውና አንዳንዶቹ ይሄን ሸፋፍኖ ለማለፍ እንግዲህ ድራማ የሚመስል ነገር ነው እንግዲህ እየተሰራ ያለው። አስቡት ከስንት ጊዜ በኋላ ዲያሪያው ላይ ጽፋለች የሚል what ምን ማለት ነው? ልጁን ነፃ ለማድረግ እንዴት በዚህ መንገድ ሊመጡ ይችላሉ? ልጁስ የምር ያን ነገር አድርጎት ከሆነ እንግዲህ ከዚህ ቀደም የተባለው ነገር አለ። ኮንሰርት ስላለብኝ የዋስትና መብት ለአንዱዓለም ጎሳ እንዲፈቀድ ጠበቃው እየጠየቀ ነበር። ቆይ የምር እሱ አልገደላትም እንበል፣ እሱ አልገደላትም። ከዛ ልጅቱ ራሷን አጠፋች። ገና ከሞቱ 40 ቀን ሳይሆን ምን ማለት ነው? ኮንሰርት አለኝ ልዘፍን ልሄድ ነው የሚባለውስ? ሚስቱ ሆና ከሱ ጋር የተወሰነ ጊዜ የኖረች ሴት እንዴት ነው በዚህ ደረጃ አንዱዓለም ሊያስብ የሚችለው? ምንድነው? ስለ አንዱዓለም እንግዲህ ጉድ በዚህ መልኩ ሌሎች ቪዲዮዎች እየወጡ ናቸው። አንዴ ይሄን ቪዲዮ ይዩት። አንዴ ብሏት መኪና ውስጥ ገብታ ይዟት ሄዶ ነው ያጫወታት። ላሰማችሁ ቀጥታ እንግዲህ ከልጅቱ ነው ዮኒ ማኛ የሰማው። ማን ነው ያለሽ? እሱ አንዱዓለም ኮፒ ሊንክ ያደርጋል። እሺ ወደ አያት ነዳው። ይሄ እንግዲህ ቅንብር አይሆንም ማለት በሰዓት ተኩል አካባቢ ነው። ኢትዮጵያ ነው ወይስ ዱባይ? ኢትዮጵያ። ኦኬ። ከዛ በኋላ እንደዛ ረጋ ሄድኩ። ሽጉጥ ምናምን ሲያወጣ ፈራሁት። ዋው! አንቺ የት ነበር የምትሰሪው በዛ ሰዓት? እኔ ኢትዮጵያ ነበር የምሰራው። ምን የት ቦታ ላይ ነው ያገኘሽ ነው? እሱ እኮ ነው ክለብ። የት ክለብ? ዮኒ ማኛ ደግሞ እንደ መርማሪ ነው እየጠየቃት ያለው። አይ ካልተነገረማ በምን አውቃለሁ? ገባሽ? እርግጥ ትክክለኛ መረጃ መሆኑን በምን አውቃለሁ? ስለምን ደዋው ስለሚያወራኝ ምናምን ሌላ ችግር ለደህንነቴ ነው እንጂ ኦኬ። አይ ፖሊስ እኮ ከለላ ያደርግልሻል። ምን ይመጣል? አንቺ እንደዚህ አይቻልም። እንዴት ይችላል? ኦኬ እንግዲህ በራስሽ ላይ በደል የፈጸመ ሰውዬ ላይ የምትፈሪ ከሆነ ግራ የገባው ነገር እኔ እኮ እንትን እንደመረጃ ይልነግር ነው። እኔ ነገር እውነቴን ነው የምልሽ። ገባሽ? ህይወትሽን ያበላሸን ሰው እፈራዋለሁ ማለት ግራ የገባው ነገር ነው። ህይወቴ ያልፋል እንጂ አልፋታም። በህግ ደረጃ የፈለገው ነገር ይምጣል። ገባሽ? የሚያስፈራ ነገር የለም። ህይወትሽን ካበላሸው በኋላ ምኑ ነው የሚያስፈራሽ? ልጅቱ ፈርታለች ለደህንነቷ ማለት የሆነ ነገር እንዳያደርጉኝ ነው። በሰው ማንንም ምንም አላደርጉም እስካሁን። እስቲ ንገሪኝ፣ ምን ተደረገ? ዶክመንት የሰጡኝ ሰዎች በሙሉ ይታወቃሉ። ምንም አልሆኑም፣ ፈርተዋል። ሪቮሉሽን ነው። ኦኬ እና እንደዛ ሆነ ይዞ ሄዶ እንደዛ። እኔም ደግሞ ስመጣ መናገር እንትን አላልኩም። መጥቶ እንደደህና ሲያውሉ ነገር ከሆነ በኋላ እኔም ስልኬ እዚህ ነው ምንድነው ምናምን ሲሉ ለእነሱ መናገር አልፈለኩም። ምን አልኳቸው? አይ ጓደኛውን ሊያመጣ ፈልጎ ምናምን ብዬ በቃ ዝም አልኩ። እምልሽ መኪና ውስጥ ነው የወሰደሽ? አልገባኝም እሱን ነገር። መኪና ውስጥ እየነዳ ይዞኝ ሄደ። እሺ ከዛ በኋላ አያት ነው ቤቱ። እሺ ከዛ አዞረ። ሌላ እዚህ ገስት ሃውስ ወደ 22 አካባቢ ተናረገ። እዛ ምናምን አለ። በቃ ብቻ ሆነ። አሁን የምልህ ነገር ሁሉም ነገር ሆነ። ቤቱን ያስገባሽ ወይስ ሌላ ቦታ? እዛ ከሄድን በኋላ መልሶ ይዞ ይመጣ። ኖ ከሄዳችሁበት ቦታ እሱ ቤት ነው የወሰደሽ ወይ? አይደለም፣ መልሶ ቤቱ ከደረስን በኋላ መልሶ ይዞ ይመጣ። እሱ ጋር አሁን ጥያቄ አልገባሽ። የት ቦታ ላይ ነው የደፈረሽ ለማለት ፈልጌ ነው ጥያቄ። ሆቴል ነው የወሰደሽ? ኦኬ ሆቴል ይዞኝ ሄደ። ሽጉጥ ከእንትኑ አይጠፋም። ሰክሯ ሲሰክር ራሱን አያውቅም።
ከዛ በኋላ መጣን እንደገና መልሼ እኔ ወደ ስራ ቦታ ምንድነው ምናምን ሲሉኝ ሁሌ እየደወለ ስለሚመጣ አትናገርም ሁሉ ልጅቱን አስገድዷት ታዋቂነቱን ተጠቅሞ ሰክሮ በዛ ላይ በተለያዩ መሳሪያዎች ልጅቱን አስፈራርቷት እዚህ ነገር ውስጥ የሚገባ ልጅ እንዴት ነው ይሄን ነገር አላደረገም ብለን ለዚህ ልጅ መከራከር ምንችለው? ሌላኛው ደግሞ እጅግ በጣም አሳዛኙ ነገር ይሄን ጉዳይ ከፖለቲካ ጋር ያገናኙ ሰዎች አሉ። ይሄን ቪዲዮ ተመልከቱ አንዴ። ለልጅቷ ፍትህ ሳይሆን ልጁን የሚጠሉ ፖለቲካ ጥላቻ ስላላቸው ልጁ እንዲታሰር ስለሚፈልጉ እንዲህ አይነት ሰው አለ ነው እያልኩ ነው። ነገር አይገባኝ። ልጁ እኮ አዝማሪ ነው እንጂ ፖለቲከኛ አይደለም አይደለ? አዝማሪ ትጠላዋለህ በአዝማሪነቱ። ልጁ አዝማሪ ነው ፖለቲከኛ አይደለም። በቃ ንቀል። ምንድነው የምታወራው? በአዝማሪነቱ ትጠላዋለህ። አይመለከተኝም። ከነመፈጠሩ ማላቅም እኔ ሲጀመር ምንድነው የምታወራው? እንደዚህ አይነት ሰው አለ። ይሄ ጌቶ ፖለቲከኛ እኮ ነው። ይሄ በቃ ሁሉ ጊዜ ኮምፕሌን ነው የሚያደርገው። ሁሉ ጊዜ ያባረው። እኔ ደግሞ አንደበቴንም ያስኩኝ ሰድቤ ላባረው ሰድቤ ያባረው አለው። ደግሞ እሱ ይመጣል ወይ ደግሞ በሰላማዊ መንገድ ማውራትም አይችልም። እኔ ያሳዝነኛል ማለት ይሄ እንዳይመጣ እኮ ነው። ይሄ እንዳይመጣ ነው። ምክንያቱም የሚገርማችሁ ፔጁን እያየሁ ነው። አንድም ቀን ማለት ነው ስለተፈጠረው ጉዳይ ድምፅ ሆኖ አልጻፈም። አንድም ቀን ፔጁን እያየሁ ነው። የመስፍን ፈይሳ የሚባል ሰገጤ ማለት ነው። እንግዲህ እንዳያችሁት ነው። እንደዚህ አይነት ሰውም ተነስቷል። በነገራችን ላይ ልጁን እንግዲህ በቃ ብቻ የሆነ ችግር አለ። ክቡራን ተመልካቾች እንግዲህ ፖሊስ ምርመራውን አካሂዶ ፍርድ ቤቱ እንግዲህ ጥፋተኛው ማን ነው የሚለውን ነገር ይገልጽልናል። ነገር ግን እጅግ በጣም የሚያሳዝነው ነገር በዚህ ደረጃ የተነሱ ሰዎች አሉ። ልጁ እንግዲህ በተጠረጠረበት ጉዳይ አላስፈላጊ በሆነ መንገድ ትክክል ባልሆነ መንገድ ይሄን ልጅ ነፃ ለማድረግ የሚደረጉ ጥረቶች አሉ፣ የሚጋጋጡ ሰዎች አሉ። እቺ ልጅ እኮ ምስኪን ነች፣ ወጣት ነች፣ ብዙ ተስፋ ይዛ ነው ከነ ተስፋው ነው የጠፋችው። ቤተሰብ አላት እኮ አባት እናት አላት። አባቷና እናቷ በዛ ደረጃ እያለቀሱ መጥተው ለልጄ ደም አውጡ፣ ንጹህ ደም ነው የፈሰሰው እያሉ በጣም እያለቀሱ ነው። ይሄ ነገር ያሳዝናቸው ምንድነው ግን? በምን አይነት መንገድ ነው ራሷን አጥፍታ ከሆነ እንዴት ነው ያጠፋችው? በምን አይነት መንገድ ነው ያጠፋችው? እንደገና ደግሞ ምንጣፉ ላይ ተገኘ የተባለው ደምሳ ምንድነው እየተካሄደ ያለው? ማን ነው? እነሱ ናቸው ትክክል ወይስ እኛ ነን? ሰዎች ግራ ገባን እኮ። ኧረ የሆነ ነገር በሉ እንዴ! ይሄ እኮ በጣም እንደ ሀገርም ውርደት እኮ ነው። አንድ ሰው ታዋቂ ስለሆነ አንድ ሰው ተጽዕኖ ፈጣሪ ስለሆነ በዛ ጉዳይ ሊጠየቅ አይገባም ወይ? የህግ የበላይነት የት አለ? ሁሉም ሰው ከህግ በታች እኮ ነው። ይሄ ሊረጋገጥ ይገባል። ከዚህ ጉዳይ እናንተ ማሳብ አስተያየት ካላችሁ ኮሜንት ላይ ሀሳባችሁን በነፃነት ማጋራት ትችላላችሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ሌላ ጊዜ እንግዲህ በተሻሉ ቪዲዮዎች እመለሳለሁ። አስሬ ነበርኩኝ። እማማ ኢትዮጵያ ለዘላለም ትኑር። ወዳችኋለሁ። ባይ